ሁላችሁ ይሄ ድምጽ የሚሰማችሁ በመምህር ዘላለም ስም ነው የምጠይቃችሁ። የተዘጋጀው ዘላለም ዘር የለውም፣ ዘላለም ጎጠኛ አይደለም፣ ዘላለም ወንጌላዊ ነው። ስለዚህ ወንድማችንን መምህራችንን መምህር ዘላለምን ካጣን ዛሬ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ መቃሪዎስ፣ ብፁዕ አቡነ ሪያቆስ፣ ብፁዕ አቡነ ፊልጶስ፣ ብፁዕ አቡነ ሳሙኤል፣ የአድባራትና የገዳማት አስተዳዳሪዎች፣ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ፣ እንኳን አደረሳችሁ። አጭር መልእክት ብቻ ለማስተላለፍ ነው በብፁዓን አባቶች መልካም ፍቃድ ፊት ለፊታችሁ የቆምኩት። እንግዲህ ሁላችን እንደምናውቅ ወንድማችንን መምህራችንን መምህር ዘላለምን ካጣን ዛሬ 40ኛ ቀን ላይ ነው ያለነው። ከባድ ሐዘን ነው። እንደ ቤተሰብም እንደ ሀገርም የገጠመን መሪር የሆነ ሐዘን ገጥሞናል። ዘላለምን ማጣት እንደ ቤተክርስቲያንም እንደ ሀገርም ከባድ እንደሆነ ሁላችንም እናውቃለን። ሁለት አይነት ስሜት ነው የሚሰማን ሁላችን ማለት እችላለሁ። እሱን በማጣታችን ሐዘን ተሰምቶናል። እንደገና በሐዘን ውስጥ ደግሞ ደስታም ተሰምቶናል። ሐዘኑ ቅድም እንዳልኳችሁ መምህራችንን በማጣታችን ነው። በአንድ ስንሄድ ልደታ ስለማናገኘው፣ በሶስት ባታ መተን ስለማናገኘው፣ ወሩን ሙሉ ባሉት በአዲስ አበባ ሀገረ ስብከት የማታ ጉባኤ ላይ ስለማናገኘው ቅር ሊለን ይችላል። ነገር ግን በዚህ ውስጥ ደግሞ ትልቅ ደስታ አለ። ደስታው ሽኝቱን ስናይ ሐዘናችንን አቅልሎልናል። ተስፋ የመቁረጥ ሐዘን እንዳናዝን አድርጓል። ከበላይ ያሉ የመንግስት ባለስልጣናት ጀምሮ ብፁዓን ሊቃነ ጳጳሳት ያደረጉልን ድጋፍ፣ መላው ኦርቶዶክሳውያን በሀገር ውስጥም በሀገር ውጭም ያሉ ከሰሜን አሜሪካ ጀምሮ ከሽኝቱ ጀምሮ እስከ ዛሬ ድረስ በየአብያተ ክርስቲያናቱ ወልደ ሰማዕት እያሉ ስሙን እየጠሩ ጸሎተ ፍትሐት እያደረጉ ዝክረ ዘላለም እያሉ ጉባኤ እየሰሩ ሁሉ እስካሁን ድረስ እያዘነ እየጸለየ እግዚአብሔርን እያመሰገነ ያለው። ስለዚህ በዚህ ቤተሰቡ እጅግ ደስ ይለዋል። ስለዚህ እኔ ማለት የምፈልጋችሁ ይሄ ድምፅ የሚሰማችሁ አይዟችሁ፣ ከዚህ በኋላ ተስፋ የመቁረጥ ሐዘን አናዝንም። ከኛ የሚጠበቀው ያለብን መንፈሳዊ ግዴታችን መምህር ዘላለም በሕይወት በነበረበት ጊዜ የጀመራቸው የበጎ አድራጎት ስራዎች አሉ። እሱን ሁላችንም ተባብረን የምናስቀጥል ከሆነ እግዚአብሔር አያዝንብንም። የዘላለም ነፍስ ያን ጊዜ ማረፍ ትችላል። እሱ የጀመረውን ስራ የማናስቀጥል ከሆነ ግን ዘላለም ነፍሱ ታዝንብናለች፣ እግዚአብሔርም ያዝንብናል። ስለዚህ ይህ ድምፅ የሚሰማችሁ በአገር ውስጥም በአገር ውጭም ያላችሁ የመምህር ዘላለም ወዳጆች፣ አክባሪዎች፣ ተማሪዎች የጀመረውን የበጎ አድራጎት ስራ ተባብረን እንድናስቀጥል
በስላሴ ስም በአጽንኦት አደራ ማለት እፈልጋለሁ። አምላካችን እግዚአብሔር ሁላችንን በቸርነቱ ያጽናናን። የወልደ ሰማዕት የአገልግሎቱ በረከት ከሁላችን ጋር ይሆን። በመጨረሻ ማለት የምፈልገው ነገር በስሙ የተዘጋጀ ጸበል ጻድቅ ስላለ ሁላችሁ ይህ ድምፅ የሚሰማችሁ በመምህር ዘላለም ስም ነው የምጠይቃችሁ። በተዘጋጀው ድንኳን ውስጥ እና አዳራሽ ውስጥ ከብፁዓን አባቶቼ ጀምራችሁ ጸበል ጻድቅ እየቀመሳችሁ እንድትሄዱ በቤተሰብ ስም አደራ ማለት እፈልጋለሁ። በነገር ሁሉ የረዳን የመጽናናት መንፈስ የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሁላችንን መጨረሻ እግዚአብሔር ያሳምር። አምላካዊ ቃል ሲያስተምረን እንዳረፈደ የሁላችን የቅርብ ቀን ትዝታችን ነው ምእመናን። ስለዚህ እንግዲህ ዘላለም ሀገር ነው፣ ዘላለም ዘር የለውም፣ ዘላለም ጎጠኛ አይደለም፣ ዘላለም ወንጌላዊ ነው። ስለዚህ ሁላችሁም ይህን የምትደግፉ እንዳዘናችሁ እናውቃለን። እግዚአብሔር ያጽናልን። ከዚህ በመቀጠል ታላቁ አባታችን ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ እዚህም ሆነ ተጠራም ሄደን ከእግዚአብሔር ጋር ነው፣ ለእግዚአብሔር ነው። ምናልባት በምድር ያለን አገልግሎቱ ቀረብናው። ስለዚህ እግዚአብሔር አምላካችን ወንድማችን ልጃችንን ነፍሱን በሰማይ በቅዱሳን መላእክት ከተማ ያኑርልን። አሜን። ባንኖርም ብንሄድም የእግዚአብሔር ነንና እግዚአብሔር በመንግስቱ ሁላችንንም ሕይወታችን መንገዳችን ያሳምርልን። አሜን። Yeah.